እናት ነችና እንደ እናት ደግሞ መከበር አለባት። ትንሽም ነገር ቢሆን ለእናቶች ትንሽ ነገር ብትሰጧቸው ትልቅ ነገር ነው ለእናቶች። በነገራችን ላይ ግን ወደ ሚዲያ ሰማጣት ቢያንስ ሰርፕራይዝ ማድረግ ፈልጋለሁ። እሷ ባላወቀችው ነገር ሰርፕራይዝ አድርጌ ፋሚሊ ቤተሰቦች እንድታወቅ ፈልጋለሁ። እንደ ታናሽ ከታላቅ ይማራለሁ፣ እንደ ታላቅ ደግሞ ከታናሽ ይማራለሁ እና ያንን ነገር ሁሉ ከነሱ ወስጃለሁ። ዛሬ ከነሱ ብዙ ነገር ተምሬ ነው እዚህ ደረስኩት። የነሱ አክብሮት፣ ፍቅር ለኔ ትልቅ ዋጋ አለውና እነሱ ስላሉልኝ ቤተሰቦቼ ስላሉልኝ እጅግ በጣም ፈጣሪን አመሰግናለሁ። እንደምላላቅም እናትነትን የምታሳይ አይነት ሴት ነች። በጣም ጠንካራ ነች። እኔ ሞዴሌ ነች። በቃ እሷ ማለት በጣም ጠንካራ ሴት፣ በጣም ጎበዝ፣ የማይደክማት በቃ እሷ ጋር ካመጣክ የሆነ ችግር ሁሌ መፍትሄ አለው። ምንም ነገር ያው ኒኮ የሚያመጣት ከሆነ ብዙ ነገር ከሷ ትማራላችሁ። በጣም ብዙ ነገር፣ በጣም ጎበዝ ጀግና እናት ናት ያለችን። ሁሉም ሰው በእርግጥ ሁሉም ሰው ለእናቱ ጀግናው ናት፣ ግን ደግሞ በጣም ትለያለች ማዘሯና በጣም ወዳታለሁ። ከዚህ በላይ ካወራሁ አለቅሳለሁ፣ አልፈልግም። ምንም ይገርማል ከእናት ጥበብማ አንጀቱን ለማይችልን ሰላም ሰላም የኒኮ ምርጦች እንዴት ናችሁ? አለን እኛ እግዚአብሔር ይመስገን። እንዴት ናችሁ እናንተ የተወደዳችሁ? እንግዲህ እንደምታዩት ነው ሰሞኑን ብዙ ጉዳዮች በተለያዩ ቤቶች የምናየው ነበረ፣ እየተመለከተው ነበር። አንዳንድ ቤት ፍቅር ይሸታል፣ አንዳንድ ቤት ጸብ አለ። እነዚህ ነገሮች ደግሞ ወደ አሪፍ መንገድ ማምጣት የሁላችንም ድርሻ ነው እና በነገራችን ላይ በዚህ አጋጣሚ የኒኮ ምርጦች ባለፈው በተለቀቀው ህያብ ታማ ነበረ። እሷን ልጠይቃት ሲሄድ ሀባብዬ ምናምን ኮሜንት እያየሁ ነበረና ለምትሰጡኝ አክብሮት፣ ፍቅር እጅግ በጣም ማመስገን እፈልጋለሁ። እጅግ በጣም ማክበር እፈልጋለሁ። እንዲሁም ደግሞ በተቃራኒውም ደግሞ እነ ዳጊ ጋር ሜሪ ፒንክ ጋር የነበረውን ደግሞ ቪዲዮ ላይም ኮሜንት እያዩ ነበረ። አብዛኞቻችሁ ናብሪሽን እባክን ሂድና አስታርቁልን እያላችሁ ነበረ። ለኔም ደግሞ በጣም ፍቅራችሁን በኮሜንት እየገለጻችሁ ነው። እጅግ በጣም አመሰግናለሁ፣ አክብራችኋለሁ። የምሬ ነው የምነግራችሁ። ለኔ ይሄ ቀላል ነገር አይደለም። ትልቅ ፍቅር ነው ያሳያችሁኝ ያላችሁትና ለኔ ደግሞ ይሄ ትልቅ ነገር ነው። ይገባኛል ብዬ አላስብም። እናንተ ግን ባልጠበቁት መንገድ ቆንጆ ሀሳብ፣ ቆንጆ አስተያየት፣ ቆንጆ የሚገነባ ኮሜንት ነው የምጽፉልኝና ለዚህ ማክበር እፈልጋለሁ እናንተን ቤተሰብ። እና ደግሞ ምንድነው ዛሬ ትንሽ ይዤ የመጣሁት ሀሳብ ለየት ይላል። በጣም በህይወቴ ትልቅ ዋጋ ካለው ሰው ጋር እናንተን ማስተዋወቅ እፈልጋለሁ። ማን ነው እሱ? ሰርፕራይዝ ነው የሚሆነው። ግን ዛሬ ያው እንደምታውቁት ሁላችሁም የአባቶች ቀን ነው። አባቶች በሁላችንም ቤት ትልቁን ዋጋ፣ ትልቁን ድርሻ ይወስዳሉ። የቤት ምሰሶ፣ የቤት ማገር አባት ነውና አባት ለሁላችንም መኩሪያችን ነው። ለእናንተም ሁላችሁም አባታችሁ መኩሪያችሁ ነውና በዚህ አጋጣሚ መልካም የአባቶች ቀን ለማለት ወዳለሁ። በነገራችን ላይ ዛሬ አባቴንም እዚህ ቪዲዮ ላይ ይዤ ለመምጣት ፈልጌ ነበርና እንዳሰብኩት ደግሞ አልተሳካለኝም። አጋጣሚ ስራ ጉዳይ ሆነና በሌሊት ነው ተነስቶ ወደ ክፍለ ሀገር ሄደው ፊልድ እና አልተመቸኝም እንጂ እናንተን ዛሬ ፋዘርን ባስተዋወቃችሁ እጅግ በጣም ደስ ይለኝ ነበረ። ግን ባለበት እድሜ ጤና ሁሉ ይስጥ አባቴ። እንኳን ለዚህ ቀን አደረሰ። መልካም የአባቶች ቀን ለማለት እወዳለሁ። እናንተም ደግሞ ኮሜንት ላይ መልካም የአባቶች ቀን እያላችሁ ለአባቶቻችሁ ያላችሁን ፍቅርና አክብሮት እንድትናገሩ በዚሁ ሀሳባችሁ እንድትገልጹ እወዳለሁ። ሌላው ደግሞ ምንድነው እንግዲህ ትልቅ ነገር አስቤያለሁ። ሁላችሁም እናት አላችሁ፣ ታውቃላችሁ። የእናት ፍቅር ምን እንደሆነ ታውቃላችሁ። እናትም ደግሞ ጠንካራ እናት ነች ያለችኝ። አንዳንዴ እንደ አባትም እንደ እናትም የምትሆን እናት ነው ያለችኝ። እጅግ በጣም ጠንካራ ሴት፣ ለሌሎችም አርአያ የምትሆን ለእኛም ደግሞ ትምህርት የምትሆነን ዝቅ ብላ እየሰራች የምታሳየን እጅግ በጣም እንደዚህ ተብሎ የማይገለጽ ስራዎች አሏት። በጣም ብዙ ነገር ምሰራ እናት ነው ያለችኝ። እሱን ወደፊት በደንብ አሳያችኋለሁ። የሷ ብዙ ማያልቁ ስራዎች አሏት እና በጣም የሚደነቅ ስራዎች ያሏት እናት አለችኝ። አርቲስት ነች፣ ሰዓሊ ነች፣ ገጣሚ ነች። እጅግ በጣም በስራዋ ዘርፍ ማለት ነው ውጤታማ እናት ነው ያለችኝ። እጅግ በጣም ጠንካራ እናት አለችኝና እሷን
ዛሬ ላስተዋውቃችሁ ፈልጌ ነበረ ግን ምን አሰብኩኝ እናቴን እንደዚህ ዝም ብዬ እንደቀልድ ከእናንተ ጋር ማገናኘት ማስተዋወቅ አልፈልግም ቢያንስ ትንሽ የሆነች ስጦታ ለእናቴ ማበርከት ፈልጋለሁ በዚህ አጋጣሚ እናንተ ፊት ለፊት እንደምወዳት እንደማከብራትና እጅግ በጣም ትልቁም ቦታ እንደምሰጣት እንድታቅ ፈልጋለሁ እናቴና ያን ነገር ደግሞ ለማድረግ ምንድነው እናንተን ለማስተዋወቅ ፈለኩኝና በአንድ ድንጋይ ሁለት ወፍ ነውና በዚሁም ስጦታ ልሰጣት ፈልጋለሁ እናንተ ፊት ለፊትና ወደፊትም ከምሰራቸው ስራዎች እጅግ በጣም ለሌሎች የሚያስተምሩ አስደናቂ ሆኑ አስቂኝ ሆኑ ብዙ ጉዳዮች ትሰራለችና እሱን ደግሞ በሂደት ለእናንተ በቻልኩት አቅም አሳያችኋለሁ ብዬ ተስፋ አደርጋለሁ ምክንያቱም ቢዚ ስለሆነች ስራ ላይ በጣም ክራውድድ ነች ማዘር እረፍት በሆነችው አጋጣሚ አስጨንቄም ቢሆን ብዙ የምታስተምረንና የምታሳየን ነገር ይሆናል ግን ዛሬ ምንድነው አጋጣሚ ሆኖ እሷን ፊልድ ነች የለችም ነገ ትመጣለችና ነገ ቪዲዮ እሷን ከናንተ ጋር ለማገናኘት ልሰራ አስቤያለሁ ሰርፕራይዝ ላረጋት አስቤያለሁና እንዴት ነው ግን ሰርፕራይዝ ማደርጋት ነው ያው ታውቃላችሁ የእናት ፍቅር ከባድ ነው እናቶች ለልጆቻቸው ያለው አክብሮት ለልጆቻቸው ያለው ክብር ምን እንደሆነ እናንተ ጠንቅቃችሁ ታውቁታላችሁ የእናት ፍቅር ምን ያክል ዋጋ እንደሚሰጠው በተለይ ደግሞ ከሀገር ውጭ ያላችሁ ሰዎች እናቶቻችሁ እዚህ ሀገር ቤት ካሉ እንዴት እንደሚናፍቁ እንዴት እንደሚሳሱላችሁ እናንተም እንደዛው በተቃራኒው ዋጋውን በትልቁ እናንተ በተሻለ መንገድም እናንተም ታውቃላችሁና የእናት ፍቅር ከባድ ነው ለእናቶች ደግሞ ምንም ብታደርጉላቸው ቢያንስ ነው እንጂ አይበዛም እናቃለን ሁላችንም ኢቭን ከእድሜያችንም ጨምሮ እድሜ ቢሰጣቸው ነፍሳችንን ሁሉ ብንሰጣቸው አይቆጨንም ለእናቶችና ብዙ ዋጋ የከፈሉልን እናቶች አሉን ኢትዮጵያ ላይ ያለን ትውልዶች በጠቅላላ ነዋሪዎች በጠቅላላ የሚገርም ፍቅር ያላቸው እናቶች ነው ያሉን በጣም በስብዕና ነው እኛ ደግሞ ያደግነው በነገራችን ላይ እህቶች አሉኝ የሚያማምሩ ቆንጆ እህቶች አሉኝ እኔ ለቤቱ ሁለተኛ ነኝ ታናናሾች አሉኝ ሁለት ወንድሞች አሉኝ እና ደግሞ 3 እህቶች አሉኝ እጅግ በጣም ቤታችን በልጅ የተባረከ ነው እጅግ በጣም ብዙ ነን አንድ ቤተሰብ ላይ ነው የምንኖረው ዛሬ መታየት ያው ከቤቴ ጀርባ ላይ ሆኜ ነው የምሰራው እጅግ በጣም የሚሞቀ ደስ የሚል ታውቁታላችሁ ጫጫታው ማታ ላይ ያለው ቡና ሲፈላ ምናምን ያለው በጣም ደስ የሚል ጊዜ ቤተሰብ የምናሳልፈውና እጅግ በጣም ከዚህ ቤተሰብ አንድ ቀን እንኳን ርቄ ለስራ በወጣ እንኳን እጅግ በጣም ይናፍቁኛል በጣም ነው የምወዳቸው እና ምንድነው ዛሬ ለእናቴ ለምን አድርጌ ላስደስታት ምንድነው የምትፈልገው ምናምን ሚሊዮን ታላቅ እህት ያለች እና ታናሽ እህት ያለች እና ዛሬ ለነሱ ደውዬላቸዋለሁ አሁን ከሱቅ እየመጡ ነው እቃ ሊገዙ ወጥተው ነውና እነሱን ማማከር ፈልጋለሁ ምክንያቱም ሞር ከኔ የበለጠ ዲቴል ከታላቅ እህቴ ጋርና ከታናሽ እህቴ ጋር በደንብ ስለሚያወሩ ከማዘር ጋር ስለሚገናኙ ምን እንደምትፈልግ እነሱ ያውቃሉና ነገ ዝም ብዬ አምጥቼ እናቴን እናንተ ጋር ከማስተዋወቅ ማዘሯ ደግሞ ደስ እንዲላት ምን ትፈልጋለች የሚለውን ሲስተሮችን ጠርቻቸዋለሁ ይመጡና እነሱን ምንድነው የምትፈልገው እናቴና እንደዚህ አስቤያለሁ እንዲህ ላደርግ አስቤያለሁ ሚዲያ ላይ በትንሹም ቢሆን በብዛት ሳይሆን በትንሹም ቢሆን ሚዲያ ላይ ላመጣት ፈልጋለሁ ለምን እናት የኔ በተለይ የኔ እናት እጅግ በጣም ብዙ ለሚዲያውም እዚህ ጋር ካሜራ ላይ ለሚያዩ ሰዎች የሚያስተምሩ ነገሮች የሚታይ ነገሮች ስላላት እነሱ ነገሮች ግዴታ ሰው ማወቅ አለባት በኔ ቻናል ስለሆነ ነው እንጂ ማዞራ በጣም ትልልቅ ድርጅቶች ላይ ኢንተርቪው አድርጋለች በጣም ብዙ ቻናል ላይ ኢንተርቪው አድርጋለች አብዛኛው ሰው ያውቃታል የሚያውቃት ሰርፕራይዝ ነው እሷን ስታያት ነው የሚሆነው እሱ አብዛኛው ሰው በጣም ያውቃታል ብዙ ኢንተርቪው ስላደረገችና ግን ራሴ ደግሞ የኔ እናት መሆኗን ማሳወቅ ደግሞ ፈልጋለሁ ለመጀመሪያ ጊዜ ነው እንደዚህ ማደርገውና ማዘሯን ግን ሳስተዋውቃት እንዳልኳችሁ ለየት ባለ መንገድ ነው ለእናንተ ደግሞ ብዙ የምታሳያችሁ ነገር ይኖራል ወደፊት ማለት ነው ዛሬ ሲስተሮች እየመጡ ነው አይ ቲንክ አሁን እየደረሱ ነውና እስቲ ቼክ ላድርግ ከወሉ ይመጡና ምን እንደሚያስፈልጋቸው በዛውም ደግሞ ታላቅ እህቴንና ታናሽ እህቴን በዚህ አጋጣሚ እናንተንም አስተዋውቃቸዋለሁ ማለት ነው አይ ቲንክ መጥቷል ናይሲስ አይ ቲንክ መጥቷል ምንድነው ተዛዝላችሁ የምትመጡት አረ ቆያችሁ እኮ እንዴ ጋይስ እቺኛዋ ታላቅ እህቴ ነች ታናሽ ትመስላለች
እቺኛዋ ላይ ደግሞ ታናሽ እህቴ ነች። እኔ አንቺ በዚህ በኩል ለምንድነው ታላቅ እህት ከቀኝ ትሁን። ታላቅ ማን ይመስላል ግን ያራዳ ልጆች? እሷ በስንት አመት ነው የምትበልጭኝ? በ2 አመት በ3 አመት ነው? ኧረ 1 አመት ከሆነ ነው። በ2 አመት ታላቅ ነችና እሷ በጣም ትንሽ ነች። እሷ ደግሞ ጩጬ ነች በጣም። ዛሬ ለምን እንደፈለኳቸው አልነገርኳቸውም። በመጀመሪያ ወደ ጉዳይ ወደ ቁም ነገር ከመግባቴ በፊት ለእናንተ መናገር የምፈልገው እህቴ በጣም ወድሽ ማከብርሽ፣ በዚህ አጋጣሚ ሚዲያ ላይ ለመጀመሪያ ጊዜ ስለሆነ ኒኮ ቲዩብ ላይ ቀረባችሁት እጅግ በጣም እንደምወድሽና እንደማከብርሽ ትልቅ ቦታ እንደምሰጥሽ እንድታውቂልኝ እፈልጋለሁ። የተሻለ ቦታ እንድትደርሽ እፈልጋለሁ። ልጅሽ እንድታድግልሽ እንድትባረክ አንቺ አድጋ ደግሞ እንድትጦርሽ አንድ ቆንጆ የሴት ልጅ እናት ነች። አድጋ ወደፊት አንቺን ደስተኛ የምታደርግሽ ልጅ እንዲሰጥሽ እንድትሆንልሽ እመኝልሻለሁ። አንቺም ደግሞ ተማሪ ነች። እንግዲህ ትምህርትሽን ጨርሰሽ ነገ ወደ ትልቅ ደረጃ እንድትደርሽልን እንፈልጋለን። እግዚአብሔር ደግሞ እመቤቴ ቅድስት ድንግል ማርያም እንዲህ ቆንጆ እንደሆነች አይደለ ክፉ እንዳይነካሽ ከብዙ ነገሮች ሁሉ ትጠብቅሽ። እሺ። እና በዚህ አጋጣሚ ታላቅ እህቴ እጅግ በጣም ነው ጠጋ በሉ ከካሜራው ፍንዳቸው ታላቅ እህቴ እሷም የእናቷን ፈለግ በመከተል በጣም ትልልቅ ብዙ ስራዎችን ትሰራለች። አሁን ላይም ደግሞ እጅግ በጣም የሚታወቅ የትልቅ ካምፓኒ ባለቤት ነች። አትመስልም፣ ስታያት ልጅ ትመስላለች። የትልቅ ካምፓኒ ባለቤት ነች። እጅግ በጣም ጀግና ዲዛይነር ነች። አይ ቲንክ በስም ካወቃችሁት ሃሞና ዲዛይን ወይም ደግሞ ራማ ክሎዝ የሚባል አይደለ? ራማ ክሎዝ ዲዛይን ትልቅ በራሳቸው ኮሌክሽን አይደለ? ለየት ያለ ልብሶችን ዘመናዊም አይ ቲንክ ባህላዊ ልብሶችን ወደ ዘመናዊ በማቀናበር እጅግ በጣም የሚያማምሩ ዲዛይን ያላቸው ልብሶችን ለብዙ ሰዎች ከኢምፖርትም ኤክስፖርትም እየተደረገ ነው ያለውና እናንተም በዚህ አጋጣሚ ከፈለጋችሁ ሲስተርን አብራት እሷም ደግሞ ወደፊት የእሷን ስራ ደግሞ ሱቋ ድረስ ይዣችሁ ሄጄ ድርጅቷ ድረስ ይዣችሁ ሄጄ የምሰራቸውን ስራዎች በዚህ አጋጣሚ አሳያችኋለሁ፣ ቃል ገባለሁ። እጅግ በጣም ደግሞ ጀግና ሰራተኛ ነሽና በዚህ አጋጣሚ የምትዩ ነገር ካለ እስቲ ታናሽ ወንድምሽንም እንዴት ነው የምትወጂው ያለሽን ለኔ አክብሮትን በዚህ አጋጣሚ እስቲ ግለጪ። እሺ ኒኮዬ ማለት ጎበዝ ነክ በጣም ይገርመኛል። የሚጥርበት መንገድ ከልጅነቱ ጀምሮና እውነት አይመስለንም እኛ ሲሰራ የት ነው የምትሄደው ምናምን አትሊስት እየሳቅንበት እያሾፍን ራሱ በቃ እሱ ማለት ለዓላማ የቆመ ሰው ነው። ጎበዝ ነው በጣም እና በዚህ አጋጣሚ ላደንቅ ከወዳለውና አንዳንዴ ታላቂም ትመስለኛለህ እኮ እኔ ስራኩነት በጣም ወዳለ ወንድሜ። እግዚአብሔር ያክብርልኝ። እኔ እናቴን እወድሻለሁ። በቃ እቺ ብቻ ነች። እሺ አንቺስ? አንቺ ተማሪ ነሽ። በነገራችን ላይ የደረጃ ተማሪ ነች። በጣም ጎበዝ ጀግና ተማሪ ነች። ጀግና በቃ ፈተናውን ሰቃቅላ ነው ያለፈችው። ከ100 ምናምን ሰው ተፈትና ነው ያለፈችው እሷና በጣም ጎበዝና እኔ እንጃ አላቅም። እኔ እንኳን ሰነፍ ነኝ እንደነሱ ጎበዝ አይደለሁም፣ ግን እነሱ እጅግ በጣም በእናቴ ነው የወጡትና እጅግ በጣም ጎበዝ ልጆች ናቸው። እስቲ አንቺም ደግሞ እንደ ታናሽነትሽ ለኔ ያለሽን ነገር ሳትደብቂሽ እንደሌላ ጊዜ እንደምትነጫነጪውም ንገሪያቸው እስቲ፣ ታዋቂያቸው በዚህ አጋጣሚ አንቺ። እሺ እኔ ታናሽ እህቱ ነኝ በዚህ አጋጣሚ እና ለለም ፈልገው በጣም ነው የምወድህ። እኔም ወድሻለሁ፣ አደንቅሃለሁ። ልፈርምልሽ? አድናቂክ ነኝ። እሺ እግዚአብሔር አክብርልኝ። እና ሳድግ እንዳንተ ነው መሆን የምፈልገው እኔ። እህት እያለች እሷ እያለች ሳድግ እንዳንተ ነው መሆን የምፈልገው። ይሄ ከኔ የተሻለ ቦታ ስለምትሆኚ ምኞትሽን እንደምኞት ተቀበሏለሁ፣ ግን ከኔ የተሻለ ደረጃ ትደርሻለሽ አንቺ። ለማንኛውም ወደ ጉዳይ ልግባና ዛሬ ለምን እንደፈለኳችሁ ሰስፔንስ ሆናችኋል አይደለ? ዛሬ ማዘሯን ወደ ሚዲያ ላመጣት አስቤ ነበረ፣ ግን እንደምታውቁት ፊልድ ነው ያለችው ምናምን። ስለዚህ
በምን አይነት መንገድ ሰርፕራይዝ ላርጋት ብዬ ሳስብ ዝም ብዬ ወደ ካሜራ ማምጣት አልፈለኩም። ምክንያቱም እናታችን እጅግ በጣም ትልቅ ሰው ነች፣ አቅም ያላት ሰው ነች። አይ ቲንክ እነሷ ፊት ለፊት አሁን መታ እዚህ ጋር ብትቆም እንዴ እናት ነች እቺ ነች እናት ሊሉ ይችላሉ፣ ሊደነግጡ ይችላሉ። ብዙ የሚገረም ነገሮች አሏት እናቷና ስለዚህ እጅግ በጣም የምንወዳት እናታችን ነች። ዝም ብዬ ወደ ሚዲያ ማምጣት አልፈልግም። ሞር ካንቺ ጋር ብዙ ነገር ታወራላችሁ። ታላቂም ስለሆንሽ ካንቺ ጋር ብዙ ሀሳቦች ሼር ታደርጋላችሁ። ኩራተኛ አይደለችም እናቴ። ወርቃም ዝቅ ብላ የምትሰራ ሴት ነች። ካላት አቅም ካላት ብቃት በተጨማሪ በጣም ማደንቅላት ነገር እዚህ ጋር የሆነ ሰው ሰራተኛ ምናምን ይሄን መሬት ሲኮተኩት ካየች አወላልቃ ምናምን ዝቅ ብላ እየኮተኮተች አብራ የምትሰራ ሰርታ የምታሰራ ድንቅ እናት ነው ያለችን። ሁላችሁ የምታውቁት ነውና ከኔ በተሻለ ደግሞ እናንተ ታውቃላችሁ። እሷን ዝም ብዬ ሚዲያ ላይ ማምጣት አልፈለኩም። ፊልድ መሄዷ በዚህ አጋጣሚ እንደውም ትንሽ እንዳስብ አድርጎኛል እና እናንተን ጠርቼ ምን ባረግላት ስጦታ የሆነ ነገር ስጦታ ሰጥቼ ሰርፕራይዝ አድርጊያት ከቤተሰቦቼ ጋር ባስታውቃት ደስ ይለኛል ብዬ አሰብኩኝና ለዛ ደግሞ ትልቁን ደግሞ እናንተ ታግዙኛላችሁ። ምክንያቱም እናንተ ስለምታውቁ በዚህ ጉዳይ ላይ ትልቁን ድርሻ እናንተ ተወስዱና እናንተ እንዴት አድርጌ እንደማስደስታት ታግዙኛላችሁ ማለት ነው። ስለዚህ ምን ባረግላት ይሻላል? ይሄን ከመናገራችሁ በፊት ግን እኔ ስሜቴን ተናግሬያለሁ። ለእናቴ ያለኝን ስሜት በጣም ከብዙዎቹ እቺን የምታክል የጥፍር ቆሻሻ ነው የሚባለው አረላ እሷን ታክል ነው የተናገርኩት። እጅግ በጣም አውርቼ አልጨርሰውም ስለ እናቴ። ግን እኔ ቢያንስ ትንሽም ቢሆን ስለተናገርኩኝ በኋላ ቪዲዮን ስታዩ ቅር እንዳይላችሁ እናቴን እኔ ሳልወዳት ሳላደንቃት በደንብ ስለሷ ሳላወራ ምናምን ብላችሁ በኋላ እኔ ላይ እንዳትጉረመረሙ አሁን እድሉ ልስጣችሁና ስለ እናትሽ ያለሽን ነገር ተናገሪ። እሺ ማለት አሁን እኔ ስለ እናቴ ምን ልስጣት ነው ያልከው? ደግሞ ምንም ይሄን ማለት ራሱ አልችልም። እንደው ዝም ብለ የሆነ ነገር እናስባለን እንጂ ምንም የሚመጥናት ነገር ራሱ ያለ አይመስለኝም። እውነት ለመናገር ስለሷ ማውራት ራሱ አልችልም። በጣም ጎበዝ እናት ናት ያለችኝና ዝቅ ካለውም ጋር ዝቅ ብላ ማለት እንደ ሁኔታው ነው የምትሆነው። ከፍም ብላ ዝቅም ብላ ነው የምትሰራውና ስትኖርም ስትሰራም ውሎም ነው ዝቅም ብላ ማለት ዝቅ ካሉት ጋር ሙላ ከፍ ካሉም ጋር ውላ ነው እሷ የምትገባውና ከሁሉም ጋር ተመሳስላ የምትኖር እናት ናት ያለችን። በዛ ላይ ደግሞ በጣም ጎበዝ ናት፣ አይደክማትም። እኛ አንዳንዴ እንደውም ቤት ውስጥም በቃ እኛ አታርፊም ነው የምንላት፣ እሺ አትልም። ይሄ ፈጥራ ነው የምትሰራው። የሌለ ስራ ራሱ በቃ ባይኖር ቁጭ ብላ የሆነ ነገር ፈጥራ ነው የምትሰራው፣ አይደክማትም። እና በጣም ጎበዝ ናት። በጣም በመስሪያ ቤትም ደረጃ ማለት በሁሉም ነገር በዛ ላይ ሀቀኛ ናት። ማለት ያው ታውቃለህ ትደርስ እንደነበረ ተዳሷ ብዙ ነገር አለ። እኔ ማለት አሁን እንዲህ ማልለው ነገር ያው ኒኮ የሚያመጣት ከሆነ ብዙ ነገር ከሷ ትማራላችሁ። በጣም ብዙ ነገር፣ በጣም ጎበዝ ጀግና እናት ናት ያለችን። ሁሉም ሰው በእርግጥ ሁሉም ሰው ለእናቱ ጀግናው ናት፣ ግን ደግሞ በጣም ትለያለች ማዘሯና በጣም ወዳታለሁ። ከዚህ በላይ ጋር አለቅሳለሁ አልፈልግም። እሺ በቃ ተረጋጊ። እነት ኦኬ እሺ፣ አንቺ ያሳባለሽ ትሽትሽ ከረባለች። አንቺ አታልቅሽ፣ የሚያስለቅስ ጉዳይ አይደለም። እሺ ተናገሪ፣ አንቺ ያለሽን ፍቅር አክብሮት ለእናትሽ ተናገሪ። በዛ አጋጣሚ እኔ አውርታችኋል፣ ምን እንደምላላቅም እናትነትን የምታሳይ አይነት ሴት ነች። በጣም ጠንካራ ነች። እኔ ሞዴሌ ነች። በቃ እሷ ማለት በጣም ጠንካራ ሴት፣ በጣም ጎበዝ፣ የማይደክማት በቃ እሷ ጋር ካመጣክ የሆነ ችግር ሁሌ መፍትሄ አለው። ምንም ነገር መፍትሄ አያጣም። ለራሷ ሳትሆን ለልጆቿ ለቤተሰቧ የኖረች ሰው ነች። ከቤተሰቧም ተርፋ ለዘመድ አዝማድ የሆነች ሰው ነችና እኔ እንደኔ እሷን ምን እንደምል አላውቅም። ፈጣሪ እድሜዋን ያርዝምልኝ። አሜን አሜን አሜን። አሜን አሜን። እሷን በጣም ነው የምትወደንና እና አሁን እንዴት ባደርግ ነው ምን ባረግላት ነው? ዝም ብለን ባለን ነገር ያው እየሰራን እየተንቀሳቀስን ባለችን አቅም ምን ብናረግላት እና በምን አይነት መንገድ ከህዝቡ ጋር ባገናኛት ጥሩ ነው? ከናንተ ምክር ያስፈልገኛል። ብቻዬን ማረጎ ነገር አይደለምና እስቲ ንገሩኝና
የምትሉኝን ነገር እናንተ የምትሉኝን ነገር እቀበላለሁ። በዚህ አጋጣሚ ደግሞ ቤተሰብ እናንተም ደግሞ ኮሜንት ሴክሽን ላይ ይሄንን ነገር አርግላት በሉኝ። አይቼ ኮሜንቱን መርጬ እኔም ከናንተ ማሳወስ እጄ ማደርግ ይሆናል። ስለዚህ ምን እናደርግላት እስቲ? አንቺ ብዙ ጊዜ ታውቂያለሽ የሚያስፈልጋትን የምትፈልገውን ነገር ያው ሼርም ስለምትደራረጉ ከአንቺ ጋር በተለይ ሼር ስለምትደራረጉ የሚያስፈልጋትን ነገር ይሄ ምናምን ነገር በሉኝና ያንን ነገር ፊክስ እናደርጋለን። ያው እንግዲህ አሁን የምታደርግላትን ነገር ነው ነገ ምን አሰብኩኝ እኔ ዝም ብዬ ወደ እዚህ ዩቲዩብ ቻናሌ ላይ ሳመጣት ዝም ብዬ ማምጣት አልፈልግም። ማክበር እፈልጋለሁ። እናቴ ገብቶሻል አይደለ? እንደ ሌላ እንደ ጓደኞች እንደ ቀልድ ማምጣት አልፈልግም። እናት ነችና እንደ እናት ደግሞ መከበር አለባት። ትንሽም ነገር ቢሆን ለእናቶች ትንሽ ነገር ብትሰጧቸው ትልቅ ነገር ነው ለእናቶች። በነገራችን ላይ ግን ወደ ሚዲያ ሳመጣት ቢያንስ ሰርፕራይዝ ማድረግ እፈልጋለሁ። እሷ ባላወቀችው ነገር ሰርፕራይዝ አድርጌ ፋሚሊ ቤተሰቦች እንድታወቅ እፈልጋለሁ። እሺ እኔ እንዳሳብ ማርዬ ትመካከራላችሁ? አይደለም ታውቃለች ስልክ ልቀይር እያለች ነበር። ይፈረድበታል። ስልክ ለምን አቀይርላት? ስልክ መቀየር ትፈልጋለች። እሺ ስልክ ተብሏል። ማዘሯ ስልክ መቀየር ትፈልጋለች። እናንተ ምን ትላላችሁ? እስቲ ኮሜንት ሴክሽን ላይ የምትሉትን ነገር ጻፉልኝ። ስልክ ብሏል። ሌላስ? ኪሳችንን አይተን ነው እንግዲህ ጥግ ድረስ ፎጭ ምናረጋው። እሺ ሌላስ እንደ ምርጫ እንዲሆነን ስልክ ያዝን። እሺ ምን ትያለሽ? ምን ይገዛላት? ሌላ የሚያስፈልግ የለም። ያው ሴቶች ኮስሞቲክስ ነገር ላይም ሽቶ ከስልኩ እንደውም ሽቶ ከበደ እንዴ! ዝም ብሎ ተራ ሽቶ አይገዛም። ስልክም ቢሆን ያው ስልክም አይኖ ግን ሽቶ ግን የተሻለ መሆን አለባት። ምክንያቱም እናቴ የተሻለ ሰው ጋርም ስትቀርብ በቃ የሚገርም የእናትነት የራሷ መዓዛ አላት። እሱን በደንብ የሚያጎላላት አይነት ሽቶ መሆን አለበት ብዬ አምናለሁ። ዝም ብሎ ተራ ሽቶ አይገዛም። እሺ እሱን ይዘዋለሁ። ሽቶ፣ ስልክ እና ሌላ አይበዛብህ። እኔ መኪና ምናምን የሚሉኝ መስሎኝ ነበር። እግዚአብሔር አክብራቸው። ግን ያንሳለ ለእናቴ እንኳን መኪና እዚች ምድር ላይ የተሻለ ነገር ካለ ያኛው የተሻለ ነገር ያስፈልጋታልን ብዬ ሳይሆን ይገባታል እላለሁ ለእናቴ። ምክንያቱም ለሁላችንም እናቶች የተሻለ ነገር ሁሉ ይገባቸዋል። ይሄንን አምንበታለሁና እስቲ እናንተም እንግዲህ ከእህቶቼ የበለጠ በእናቴ ዙሪያ የማምነው ሰው የለም። ከነሱም የበለጠ ደግሞ እናቴን የሚያውቅ ሰውም የለም። ስለዚህ አይ ቲንክ የስልኩ ኢምፖርታንት ይመስለኛል። እኔ ማስብበታለሁ በደንብ ኢምፖርታንት ይመስለኛል። ስልክ ካስፈለጋት ከስራዋ ማንገል እናንተ እስቲ ምን ባረግላት ደስ እንደሚላችሁ እናንተም ኮሜንት ሴክሽን ላይ ታስቀምጡልኛላችሁና ይሄኛውን ቪዲዮ እዚህ ጋር አጠር አድርገን አይደለ እናንተም ዛሬ ስለተዋወቃችሁ ደስ ብሎኛል። ከእህቶቼ ጋርም ኔክስት በተለያዩ ቪዲዮዎችን እጃቸው መጣለሁ። እጅግ በጣም አስተማሪ የሆኑ ነገሮች አሏቸው። ከነሱ እኔ እማራለሁ። የምሬ ነው። ከታላቄ እንደ ታናሽ ከታላቄ እማራለሁ፣ እንደ ታላቅ ደግሞ ከታናሽ እማራለሁ እና ያንን ነገር ሁሉ ከነሱ ወስጃለሁ። ዛሬ ከነሱ ብዙ ነገር ተምሬ ነው እዚህ የደረስኩት። የነሱ አክብሮት፣ ፍቅር ለኔ ትልቅ ዋጋ አለውና እነሱ ስላሉልኝ ቤተሰቦቼ ስላሉልኝ እጅግ በጣም ፈጣሪን አመሰግናለሁ። እናንተንም በጣም ወዳችኋለሁ። በተለይ ቤተሰብ እናንተ አስቴት ላይ የምትሰጡኝ ፍቅር አንድም መጥፎ ኮሜንት አላየሁም እስከዛሬ ድረስና እጅግ በጣም ለኔ ትልቅ የውስጥ እርካታ ብቻ ሳይሆን የውስጥ ደስታ አለው። የምር እዚህ ኮሜንት ላይ የሚሰጡኝ ፍቅር ብታይ ሲሰራ እጅግ በጣም ደስ ይላልና በጣም ነው ማከብራችሁ። እጅግ በጣም ወዳችኋለሁ። በነገራችን ላይ ይሄን ቤት ፎሎ ያላደረጋችሁም ካላችሁ በዚህ አጋጣሚ ሰብስክራይብ አድርጉ። ብዙ አሪፍ ነገሮች ይዘንላችሁ እንመጣለን። የዛሬ እንትናችን እዚህ እናበቃና ኔክስት ቪዲዮ ግን ማዘሯን ሰርፕራይዝ ነው የምናረጋትና እሱን ቪዲዮ እኔ ራሴ በጉጉት ነው የምጠብቀው ማለት ነው። ማዘሯን እጅግ በጣም ለማስደሰት እንሞክራለን። ሰዓሊም ነሽ ብያችኋለሁ እናቴ። አይ ቲንክ ጋላሪዋማ ሰፊ ጋላሪ አላት፣ የአርት አውደሪ አላት።
እጅግ በጣም ትልቅ ነው። ስቴዲየም አካባቢ አላት። እሱንም አስጎበኛችኋለሁ። ከሱ በተጨማሪ ብዙ ስራዎች ትሰራለች። ቅርጻ ቅርጽ ላይም ቢሆን አርት ነገር ላይ ነው ያልኳችሁ። ከሱ በተጨማሪ ደግሞ ትልቅ ስራ አላት። ጋዜጠኛ ነች፣ አርቲስትም ነች። እጅግ በጣም ለብዙ ሰዎች ተምሳሌት የሆነች እናት ነው ያለችን እና እኛ ብቻ ሳይሆን ሀገር የሚያደንቃት እናት አለችን። ከሀገርም አልፋ ሌላ ሀገራቶች ላይ ሄዳ እጅግ በጣም ብዙ ዋንጫዎችን፣ ሜዳሊያዎችን፣ ሽልማቶችን ይዛ የመጣች ነች። ሰርቲፊኬቶችን ይዛ የመጣች ነች ሀገራችንን ወክላ እና ስለሷ እንግዲህ ብዙ ማውራት ይቻላል። እሱን ቀስ በቀስ በሂደት በተግባር አሳያችኋለሁ። ሲስተሯ እናንተም ደግሞ ዛሬ መታችሁ ለሰጣችሁኝ አክብሮት ለሰጣችሁኝ ክብር፣ ፍቅር እጅግ በጣም አመሰግናለሁ። ሁሌም ቢሆን ከጎኔ እንድትሆኑልኝ እፈልጋለሁ። ካጠፋውም እንደዚህ አስተካክለን እንድትሉኝ እፈልጋለሁ። አዎ ከናንተ ውጪ ሌላም ሰው ማንም በተሻለ መንገድ ሊለኝ አይችልም። መስመሬን የምታቃኑልኝ እናንተ ናችሁ። የምሰራውን ነገር የምታዩት እናንተ ናችሁና ይሄ ነገር ልክ አይደለም፣ በዚህ መንገድ ቢሆን ብላችሁ እንድትመሩኝ እፈልጋለሁ እና እጅግ በጣም አከብራችኋለሁ፣ ወዳችኋለሁ። ቴንክ ዩ። እሺ ቴንክ ዩ እናመሰግናለን። ሰላም ሁኑ። እናንተንም እንወዳችኋለን። ባይ ባይ።